እንኳን ደህና መጣችሁ። ኤአይን በቀላሉ እንረዳ። ዛሬ በኤአይና እኛ ኤአይ መሳሪያ ነው፣ ጌታ አይደለም የሚለውን ርዕስ እንመለከታለን። በመጀመሪያ ኤአይ በትክክል ምን እንደሚሰራ፣ በዕለት ተዕለት ሕይወታችን እንዴት እንደሚረዳን እና እንዴት በጥበብ እንደምንጠቀምበት እናያለን። ከዚያም እያንዳንዱን ነጥብ አንድ በአንድ በጥልቀት እንመለከታለን። ኤአይ አስማታዊ አእምሮ ወይም ሁሉን አዋቂ አካል አይደለም። በመሰረቱ ኃይለኛ የጥለት መለያ ነው። እጅግ ብዙ መረጃዎችን በመመርመር ቀጥሎ ምን እንደሚመጣ ይተነብያል። ይህ መሰረታዊ ችሎታው ደግሞ ከሙዚቃ ጥቆማ እስከ ጽሑፍ መጻፍ ድረስ የሚያደርጋቸውን ነገሮች ሁሉ ያንቀሳቅሳል። ቲክቶክ ወይም ዩቲዩብ ላይ ስትመለከት አስብ። ቀጥሎ የሚመጣልህ ቪዲዮ፣ ስፖቲፋይ ላይ የሚቀርብልህ የዘፈን ጥቆማ፣ አንተ ሳታስበው እነሱ በትክክል የምትፈልገውን የሚያውቁ ይመስላል። ይህ የአእምሮ ንባብ አይደለም፣ የኤአይ ሥራ ነው። ምርጫዎችን እየተነበየ ኤአይ የሚማረው እጅግ ሰፊ በሆኑ የመረጃ ክምችቶች ውስጥ የተደበቁ ግንኙነቶችን በማግኘት ነው። ለምሳሌ አርቲስት ሃን የሚያዳምጡ ሰዎች አብዛኛውን ጊዜ አርቲስት ለንም እንደሚያዳምጡ ማስተዋል ነው። ከዚያም እነዚህን የተማራቸው ጥለቶች ትንበያዎችን ለመስራት ይጠቀሙባቸዋል። ግን አስታውስ፣ የተሰጠውን መረጃ ብቻ ነው የሚያውቀው። ስለዚህ መረጃው አድሏዊ ከሆነ ትንበያዎቹም አድሏዊ ሊሆኑ ይችላሉ። እዚህ ኢትዮጵያ ውስጥ ኤአይ የአየር ሁኔታ ጠለቶችንና የሰብል ምርትን ለ10 ዓመታት ሲመረምር አስብ። ምርጥ የመትከያ ጊዜዎችን ወይም ሊከሰቱ የሚችሉ የድርቅ አደጋዎችን መተንበይ ይችላል። ይህም ገበሬዎች ለምርታቸው ብልህ ውሳኔዎችን እንዲያደርጉ ይረዳል። ይህ የሌሎችን መፍትሄ ከመጠቀም ይልቅ የራሳችንን መረጃ በመጠቀም ለኛ የተበጁ መፍትሄዎችን መፍጠር ነው። ኤአይ የማይስብ ሳይሆን ጥለቶችን የሚተነብይ መሆኑን ማወቅ በጥበብና በትችት እንድንጠቀምበት ይረዳናል። ጥቆማ ወይም በኤአይ የተፈጠረ ጽሑፍ ሲደርስህ ራስህን ጠይቅ። ይህ በምን መረጃ ላይ ነው የተመሠረተው? ለእኔ ልዩ ሁኔታ ተገቢ ነው ወይ? ይህ ወሳኝ አስተሳሰብ መሳሪያውን እንድትመራው ያበረታታሃል። ኤአይ እንዴት እንደሚሠራ መረዳት እሱን ከመፍራት ይልቅ ለመቆጣጠር የመጀመሪያው እርምጃ ነው። በሚቀጥለው ጊዜ ኤአይ በሕይወቱ ውስጥ ኃይለኛ አጋር እንዲሆን እንዴት እንደምንጠቀምበት በጥልቀት ስንመለከት አብረህን ሁን። ዝም ብለህ አትጠቀምበት፣ ተረዳው። በየቀኑ ከሚያጋጥሙን ሥራዎች አንዳንዶቹ አድካሚ ሊሆኑ ይችላሉ። ብዙ ጊዜ ብልህ ረዳት ቢኖረን ኖሮ ሥራዎቻችንን እንዴት ቀላል እንደሚያደርግልን እናስባለን። ኤአይ በእርግጥም ሊረዳን የሚችል መሳሪያ ሆኖ በዕለት ተዕለት ሕይወታችን ውስጥ እየገባ ነው። ለምሳሌ የዩኒቨርሲቲ ተማሪ የሆነችው ትዕግሥት ለጥናት ሥራዋ ብዙ መረጃዎችን መሰብሰብና ማጠቃለል ያስፈልጋታል። በፊት ይህ ብዙ ጊዜ የሚወስድ ነበር። አሁን ግን የኤአይ መሳሪያዎችን በመጠቀም ዋና ዋና ነጥቦችን በፍጥነት ለይታ ማውጣትና ጽሑፎችን ማዘጋጀት ትችላለች። ይህ ብዙ ጊዜዋን ይቆጥብላታል። ኤአይ እንደ ትዕግሥት ያሉ ሰዎችን የሚረዳው እንዴት ነው? ኤአይ በተሰጡት ብዙ መረጃዎች ውስጥ ቅጦችን በመለየትና የሚያስፈልገውን መረጃ በማውጣት ነው። ለምሳሌ ኤአይ በሺዎች የሚቆጠሩ ጽሑፎችን በማንበብ ቁልፍ ቃላትንና ዋና ሐሳቦችን ማጠቃለል ይችላል። ነገር ግን ኤአይ የሚሰጠውን መረጃ ሁሌም መመርመርና የራሳችንን ጥልቅ ግንዛቤ መጠቀም አስፈላጊ ነው። በኢትዮጵያም ቢሆን ኤአይን ለተለያዩ ነገሮች መጠቀም እንችላለን። አንድ አነስተኛ የንግድ ሥራ ባለቤት የሱቁን የሽያጭ መረጃዎች በመጠቀም የትኛዎቹ ምርቶች በብዛት እንደሚሸጡ እና መቼ አዲስ ዕቃ ማዘዝ እንዳለበት ለማወቅ ኤአይን ሊጠቀም ይችላል። ይህ የንግድ ውሳኔውን ለማሻሻል ይረዳል። ኤአይን በራሳችን ፍላጎት መጠቀም መቻል አለብን። ስለዚህ ኤአይን እንደ ኃይለኛ ረዳት እንየው። የዕለት ተዕለት ሥራዎቻችንን ለማቃለል፣ ለመማር እና ንግድን ለማሳደግ ሊረዳን ይችላል። ዛሬውኑ አንድ ቀላል የኤአይ መሳሪያ ነው። ለምሳሌ መረጃ ጠቋሚ ወይም የጽሑፍ ማጠቃለያ መተግበሪያ እና እንዴት እንደሚሰራ ይሞክሩ። ኤአይ መሳሪያ መሆኑን አስታውሱ፣ ጌታ አይደለም። እንዴት ልንጠቀመው እንደምንችል መማር አለብን።
ለበለጠ ግልጽ የኤአይ ማብራሪያዎች ከኛ ጋር ይቆዩ። በሚቀጥለው ጊዜ እንገናኝ። ኤአይ አሁን ባለንበት ዘመን እጅግ ኃይለኛ መሳሪያ ነው። ታዲያ የዚህ መሳሪያ ጌታ ማን ነው? እኛ ነን ወይስ እሱ? ኤአይን የምንጠቀመው በጥበብ ከሆነ በእርግጥም የራሳችንን መንገድ እንፈጥራለን። አንዲት ወጣት የልብስ ዲዛይነር ጓደኛ ያለችኝ አዳዲስ የፋሽን ሐሳቦችን ለመፈለግ ኤአይን ትጠቀማለች። አንድ ጊዜ ግን ኤአይ ያቀረበላት ንድፍ ለአካባቢያችን ባህልና ቁሳቁስ የማይመጥን ሆኖ አገኘችው። ያኔ ነው ኤአይ መነሻ ሐሳብ እንጂ የመጨረሻው ውሳኔ አለመሆኑን የተረዳችው። ኤአይ ቃላትን ወይም መረጃዎችን የሚያገናኝ እንጂ እንደ ሰው የሚያስብ አይደለም። ለምሳሌ የኢትዮጵያ ምርጥ ምግብ ቤቶችን ስትጠይቁ ትክክለኛውን መረጃ ከሌለው ልብ ወለድ ስም ሊሰጣችሁ ይችላል። ስለዚህ ኤአይ የሰጠውን መረጃ ሁሌም ማረጋገጥ ወሳኝ ነው። እኛንን የምናጣራው፣ እኛንን የምንወስነው። ኤአይን እንረዳው፣ እንቆጣጠረው።